ይድረስ ለድሮ አከራዮቼ እስካሁን ድረስ እንዴት ቪዲዮ እንዳልሰራውኝ ማለት ነው። በእናንተ ዙሪያ እርጉዝ ነሽ አይቻልም፣ ስንት ልጅ አለሽ እያላችሁ ላሰቃያችሁ ልጆቼ ልክ እንደሚያሳድግ ሰው ለቆጠራችሁብኝ፣ እንግዳ ሲመጣ ሽንት ቤት ላይ ዘጋችሁብኝ፣ ውሃ የዘጋችሁብኝ፣ ለእኔ የሚጠጣውና ልብስ ማጥብበት ውሃ እየከለከላችሁ ቆርቆሮ ግቢ ላጠባችሁ። አረ ስንቱን ተናግሬ ስንቱን ላውራ። ይድረስ ለእናንተ ሳልነግራችሁ እንዴት እስከዛሬ ድረስ ቪዲዮ እንዴት አልሰራውኝም ሳልነግራችሁ። ልጆቼን ድምፄን ቀንሼ አፍኜ ስንት ነገሬን ችዬ ለኖርኩት ይድረስ ለድሮ አከራዮች ሳልነግራችሁ። እንደናንተ እኮ አይደለም መድኃኒዓለም ክሶኛል። ለአንድ ክፍልና ለሁለት ክፍል እንደዛ ፍዳይን ልጆችን ስቆጥሩ ያለብኝን ነገር እንዳለ ስታፍኑን ድምፅ ጮኸ የልጆች ድምፅ የምን ድምፅ ስትሉ ላፈናችሁ በሙሉ በእናንተ ግፍ የተነሳ እግዚአብሔር እኮ ክሶኛል። G+3 ቤት ሰጥቶኛል። ኑ አሁን የፈለጋችሁበት ክፍል ኑሩ እና የአራዳ ልጅ ምናምን ነገር የሚለው ዘፈን ከዚህ በፊት ቪዲዮ ሰርቼበታለሁ እና እሱ ዘፈን ለእኔና ለባሌ ብቻ ነው የሚገባው። እግዚአብሔርን ሌላ ሰው እንዳሰሩበት። በቃ ይሄ የእኛ ታሪክ ነው። ከባዶ ተነስተን ነው እዚጋ የደረስነው እና እውነት እናከብራችኋለን። ዘፈን ግጥም ዜማ እንዳለ የሰራችሁት በሙሉ በቃ ከባዶ ተነስተን ነው እዚህ ጋር የደረስነው። የሚያቀን ያቀናል እና ከመድኃኒዓለም ጋር እና ለአከራዮቼ ይሄ ዘፈን ለእናንተ ነው። በእውነት ይገባል።